የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናት አይደለችም ብለሃል። ምን ማለት ነው? ኦሮሞ ባሪያ የተደረገ በሁለት ነገር ነው። ሃይማኖትና ባሪያ ያደረጉት እነማን ናቸው? ባሪያ ያደረጉት ኦሮሞ ጠቅላይ ሚኒስትር እንዲሆን አይፈለግም። ኦሮሞ በራሱ ሀገር እንዲያስተዳድር አይፈለግም። ፓስተር ቢኒያም ብለህ አንተ የምትጠራ ቢኒያም ዱሮም ቤተክርስቲያኗን እንደገለጠች ከሆነ የሚውለው ድንጋይ ሰፈር ነው። ለዚህ ነው ጭንቅላቱም ድንጋይ ነው ይቀራል። ክርስትናን ተቀበል ተብሎ ወደ ክርስትና ስትመጣ ስሚ መገርሳ ከሆነ ወልደ ሚካኤል ወልደ ገብርኤል ቦታው የተቀየረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምትለኝ? የቢሾፍቱ እየነገርኩ የመጣ መንግስት ቤተ ክህነቱን አስተዳድሩት፣ ቤተ መንግስቱን ለኛ ተው ስል መቶ አቃታችሁ። ንግግሩ አያምር፣ ፊቱ አያምር። ምን አይነት ጉደኛ ሰው ብቻ እንደሆነ ጺሙ አያምር፣ ፍየል ፊት ወረት ቆሎ ምን ያስጋ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል አትሰብክም? ኢየሱስን ስትሰብክ አንተ አይተሃል? አትሰብክም እያልከኝ አንተ ምን እያልክ ነው? አንተ ብላ እኔ የጠጣችሁት ነገር በምን ከናንተ ውስጥ አለው? ኮሶ እንስጣችሁ እንደ እንድለቃችሁ ቤተ ክህነቱንም ቤተ መንግስቱንም የያዘች ኦርቶዶክስ ቤተክርስቲያን እየነገርኩ ያለው ነገር የማይበራልህ ከሆነ ጽፌ ልስጥ። ፖለቲከኛ ነህ ነብይ ነህ አንተ? ቆይ ምን ማለት ፈልገህ ነው? አይ የነብይነት ሚና ቅዱሳት መጻሕፍት የሚነግሩን እግዚአብሔርን ቃልና ከሱ ጋር የተገናኙ ጉዳዮች ነው የሚያደርጉት። አንተ ግን ፖለቲካውም አካባቢ አትጠፋም። ፖለቲካ ከእግዚአብሔር ቃል ውጭ አይደለም። ስለዚህ እኔ ፖለቲከኛ ነብይ ሳይሆን አስተካክል ጥራ። እኔ ነብይ ነኝ፣ የእግዚአብሔር አገልጋይ ነኝ። ከዛ ውጭ ግን ፖለቲካና ነብይነት መለያየት አይቻልም። ሲጀመር የነብይ ሚና አንደኛ የሚሆነው ፖለቲከኞችን ወደ እግዚአብሔር መንግስት ፖለቲከኞችን መገሰጽ፣ ፖለቲካን መዳሰስም የነብዩ ስራ ነው። ግን ፖለቲከኛ መሆን እሱ ሌላ ስራ። ስለዚህ አንተ ፖለቲከኞችን ትገስጻለህ? በትክክል መክራለሁ፣ ገጽጸዋለሁ። መናገር ባለብኝ ቦታ እናገረዋለሁ። ስለዚህ ፖለቲከኛ ነብይ የሚለው ስም አይሆንህም ላንተ? እኔ ነብይ ገቢ ነኝ። ነብይነትን ስታነሳ እንግዲህ የመገሰጽ ስራ አለው ብለሃል እና ይሄ የመገሰጽ ስራ ሁሉንም ህዝብንም መንግስትንም የመገሰጽ ነው እና ከዚህ ጋር ተያይዞ የሚነሳብህ ነገር ሁሉ ጊዜ የኦሮሞ ፓስተርም ነኝ ትላለህ። ለዚህ ነው ሰዎች ይህንን ጥያቄ ሲያነሱ የሰማሁት እና ከዚህ ጋር በተያያዘ ለአንድ ዘር ብቻ ነብይ አድርጎ እግዚአብሔር ይቀባል የሚለው ሐሳብ ከየት የመጣ ነው? ነብይ እኔ የኦሮሞ ፓስተር ነኝ፣ የኦሮሞ ነብይ ነኝ፣ የኦሮሞ አገልጋይ ነኝ። የኦሮሞ ፓስተር ነኝ ስል ብሔሬን ነው የሚገልጡ ታላ አይደለም። ከዚህ ህዝብ መካከል ተነሳው የሚል አማርኛ ነው ያለው እንጂ ለኦሮሞ ብቻ ነው እግዚአብሔር የላከኝ አትልም። ለኦሮሞ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ነው ያለ። ስለዚህ የኦሮሞ ፓስተር ነኝ ስትል ወይም የኦሮሞ ነብይ ነኝ ብለህ ስትል ግን ቅዱሳት መጻሕፍትን ስናጠና የምናገኘው ነገር አንዱ ነቢያት ከእግዚአብሔር ተቀብለናል የሚሉትን መልእክት ለተለያዩ ማህበረሰብ የማድረስ ኃላፊነት አለባቸው እና ከዛ አንፃር የኦሮሞ ብቻ ነኝ ማለት ልክ ይሆናል ወይ? እኔ የኦሮሞ ብቻ ነኝ አላልኩም፣ የኦሮሞ ፓስተር ነኝ ነው ያልኩት። ብቻና ፓስተር ነኝ የሚለው መካከል ብዙ ልዩነት አለ። ስለዚህ አማርኛውን መፍታት አስፈላጊ ነው። የኦሮሞ ፓስተር ብቻ ነው ካልኩ ገደብ አድርገዋል። ብቻ ነው የሚለውን አልጨመርኩም። የኦሮሞ ፓስተር ነኝ። ስለዚህ አንተ በምትመራት ቤተክርስቲያን ውስጥ የሌላ ብሔር ሰዎች አሉ ማለት ነው? ማንኛውም ሰው መጥቶ መምለክ ይችላል። ከሰይጣን ውጪ የኛ ቸርች የተከለከለ ሰው የለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናት አይደለችም ብለሃል። ምን ማለት ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን እናት አይደለችም። ለምን? ይሄ ማለት ዛሬም ነገም ለዘላለም የማይቀየር የኔ ሐሳብና የብዙዎች ሐሳብ ነው። ስለዚህ እናት ቤተክርስቲያን አይደለችም። ይሄንን ለማለት ያስደፈረህ ነገር ምንድነው? እናት ያሉ ስላልሆነች እናት ልትሆን አትችልም። እናት ማለት የምታሳድግ ናት። እናት ማለት የምታበላ ናት። እናት ማለት የምታጠባ ናት። እናት ማለት የምትመግብ ናት። እናት ማለት የምትወልድ ናት። ታላ አይደለ? አንዳንድ እናት የሚለው ነገር ስናየው ወይ አሳድገ እናት ትሆናለህ ወይ ወልደ እናት ትሆናለህ። አልወለደችኝም፣ አላሳደገችኝም። ስለዚህ እናት ነው የሚለው ከየት ይመጣል? እናት አይደለችም። እኔ ይሄንን ስናገር ይሄ ማለት የኦርቶዶክስ ቤተክርስቲያን ጥላቻ የለኝም።
በኢትዮጵያ ውስጥ ኦርቶዶክስ ከሌለች ኢትዮጵያ የለም፣ እግዚአብሔርም በኢትዮጵያ የለም የሚሉ ሰዎች ናቸው። ስለዚህ ይሄንን አምጥቼ እናት ነው ልለው አልችልም። የሚገርም እግዚአብሔር በኢትዮጵያ የለም እኛ የሌለን የሚል ፓስተሮች ማለት አስተማሪ የሚለውን ጳጳስ የሚለውን ቄስ የሚለውን አካል የሚለውን ተቋም እናት ነው ልለው አይችልም። መንግስት በሃይማኖት ጣልቃ ገብቷል። መንግስት እየነካን ነው ያለ፣ መንግስት እንዲህ እያደረገን ነው ያለ ስለሆነ መንግስት በሃይማኖት ጣልቃ ገብቷል ከማለት በፊት እነሱስ ከመንግስት ውስጥ ለምን አይወጡ? አንድ ነገር ልንገር፣ ክርስትናው የተጀመረ በክርስቶስ ላይ ነው። የክርስትና መሰረት ክርስቶስ ነው፣ የፈሰሰ ደሙ ነው። ስለዚህ ክርስትና የሚቆመው ክርስትና ማዕከል የሚያደርገው የክርስትና መሰረት ኢየሱስ ነው፣ ራሱ ነው። ስለዚህ ከውጪ ወደዚህ እቺ ቤተክርስቲያን ስትመጣ ፖለቲካልም ሃይማኖትም የተለያየ የምትፈልገው ነገር ይዛ ነው የመጣች። በዚህች መካከል ወደ ኢትዮጵያ ሲላኩ የነበሩ ሚሽነሮች በኦርቶዶክስ ቤተክርስቲያን ውስጥ ታድሶ እንዲመጣ ሊሰብኩ ነው የመጡት። ኦሬዲ በዛን ሰዓት የሚሰበከውን ታድሶ ስላልተቀበሉት ወንጌል ብቻ እንዲሰበክ የነሱ ዓላማ ስላልነበረ የመጡት ሚሽነሮች ብዙ ዋጋ ከፍለዋል። ለወንጌል ብሎ ዮሐንስን ወንጌል ወደ አማርኛ የፈታ ዶክተር ናቸው። በጣም ሙር የሆነው ሰው ወንጌል እየሰራ የነበረ ሰው መጨረሻ መንገድ ላይ ሌላ ሚዲያ ላይ ተናግረዋለሁ። የቱርክ ሰዎች መንገድ ላይ እንደገደሉት ወደ ግብጽ እጄ አርፋለሁ እያለ ነው። እነኚህ ሚሽነሮች በሚመጡ በተለያየበት ጊዜ ከአውሮፓ፣ ከእንግሊዝ፣ ከአሜሪካ የተለያየ ሚሽነሪ በሚመጣበት ጊዜ ታድሶን ሊያደርግ ነበር። ኢየሱስ ብቻ በዚህ ቤት ውስጥ እንዲሰበክ ታድሶ ሊያደርጉት ሲፈልጉ ኢየሱስ ብቻ እንዲሰበኩ ፍቃደኞች አልነበሩ። ስለዚህ የክርስትና መሰረት ኢየሱስ እስከሆነ ድረስ እኔ እናት ነው ብዬ እዚህ ጋር መጀመሪያ ቀድመኝ ገባ ቀድመኝ መጣ ኢትዮጵያ ስለመጣ አይደለም እንዴ ወይ ክርስትና በኢትዮጵያ አልተጀመረም። ስለዚህ ክርስትና እንደ ዓለም በክርስቶስ ላይ ነው የተጀመረ። ኢየሱስ ክርስቶስ ከተወለደ በኋላ የሆነው ነገር። ስለዚህ እናት የሚሆንበት እንትን ምክንያት የለም። እነሱ የሚሉት ግን እናቱ የሃይማኖቱ ብቻ አይደለም። እኔን የሚለውን የምትቀበለው ከሆነ ፖለቲካሊ እቺን አገር የቆርቆርነው እኛ ነን፣ የፈጠርነው እኛ ነን። ከኛ ውጪ ማንንም በአገሪቷ ውስጥ መኖር አይችልም። እኛ ስንፈቅድ ትኖራለህ፣ ካልፈቀነ ትሞታለህ የሚል አመለካከት አላቸው። ይሄ ማለት በእግዚአብሔር ወንበር ላይ የሚቀመጡ ሰዎች እነሱ እንደሱ ይላሉ አሉ። በምን አንተ ሚዲያን የምታየው ከሆነ ሰርች አድርግና እነሱ የሚናገሩትን እኛ በኢትዮጵያ ከሌለን ኢትዮጵያ የለችም፣ ኦርቶዶክስ ከሌለች ኢትዮጵያ ራሱ የለችም ብሎ ነው ሲናገሩ ነው። እነኚህ ሰዎች እኔ የሚያያቸው አንተ ምን እንደሆንክ ባላቀም እነኚህ ሰዎች እኔ ሁሌ ሲመለከተው መሬቱ የኛ፣ አየሩም የኛ፣ ሰማውም የኛ፣ ጠበሉም የኛ፣ መኪናም የኛ፣ ቤቱም የኛ። እኛ ከእኛ ውጪ ለሌላ የሚሆነውን ነገር አላዩም። የኛ ኛ ፊደል ሁሉ ጊዜ ሲጠራ ነው የሚያዩ። ምንድነው? ጦርነትን ሲያውጁት ያለ፣ መንግስትን ሲሰድቡት ያለ፣ መንግስትን ሲንቁታል። ምክንያቱ ምንድነው? በፊት ቤተ ክህነቱንም ቤተ መንግስቱንም ያስተዳድሩ ነበር። አሁን ዛሬ የመጣ መንግስት ቤተ ክህነቱን አስተዳድሩት፣ ቤተ መንግስቱን ለኛ ተውስል መቶ አቃታቸው። ምክንያቱ ምንድነው? በዚህ ምድር ላይ እነሱ ብቻ እንደሆኑ ስለሚያምኑ ቤተ መንግስቱንም ቤተ ክህነቱንም አትችሉም። እነኚህ ደረጃውን ቅርብ ጊዜ እንዳገኘ ከፈለጉ አርቲፊሻል ዝናብ አዘነብኩ ይላል የሚል ጳጳስ ታገኛለህ። መሪም በዚህ ልክ የሚናገረው አይታል አይደለም። እዚህ ጋር ውሃ ፈለቀ ሰው ይድናል ብሎ እሱ ሲናገር እኮ እኛ እምነት ተቀብለናል። አይደለም የሚናገረው ይሄ ቴክኖሎጂ ይሄ ዝናብ ኢትዮጵያ እንደው በመጨረሻ ነው የሙከራ ያደረገች እና እንጂ ስንት 50 ምናምን ነገር አይዶ ነው ብዙም ይሄንን ነገር አላጣናውምና ስንት ሀገር አርቲፊሻል ዳመናን ወደ ዝናብ ይቀይራሉ። እና የኢትዮጵያ ጠቅላይ ሚኒስትር እንደዚህ ይላል። ይሄ ከፈለክ በእኛ ብር ድሮን ገዝተ እነሱ ሲሆኑ ድሮን ይከለከላል። እነሱ ሲሆኑ መሞት አይቻል። እነሱ ሲሆኑ ምንም መነካት አይቻል። የኛ ሲሆን ሌላ ደግሞ ሲሆን ለሞት የተፈጠርኩ አይታል አይደለ? የሃይማኖት አባት ለአማራም ለኦሮሞም ለጉራጌም ለትግሬም እኩል እኛ መናገር የጀመርነው ነው። አሁን ሰዎች ፖለቲከኛ አንተ ብለህ እንደምትጠራጭ ንግግር የጀመርኩት ራሱ እንደዚህ አይነት የሚያደርጉት የክፋት ነገር ነው እኛን የወለደ አይታል አይደለ? መጥፎ ነገር እየሰራ እኛም ከዚህ ማራስ መካከል ስለተነሳን እውነት ደግሞ ቦታውን ስለቅ ማታ እንፈልገው ከፈለክ ድሮን ገዝተዛ ድሮኑን ተራራ ላይ ጀግና ከሆንክ ግጠሞ ምናምን አንተ ሰፈር ውስጥ የምትሄድ ከሆነ ሰፈር ውስጥ የምትመታለህ፣ ወደ ተራራም ከወጣት ትመታለህ። አለቀ በቃ አይታል አይደለ? እንዴ በኃይል ቤተ መንግስቱን ቤተ ክህነቱን ሁሉንም እንቆጣጣር በኃይል የምትል ከሆነ ሰፈር ከገባ ሰፈር ትመታለህ።
አለቀ። አንተ የገባ ቦታ ነው የሚወስነው። ጫካ ከገባ ጫካ ማለት ተራራ ላይ ከወጣ ተራራ ላይ ነው የምትመታ አይታለ። ስለዚህ መጀመሪያ ራሳችሁ ከሰፈር መውጣት አለባችሁ፣ ሰፈር እንዳይመታ። ኦሮሞን በሁለት ነገር ነው ባሪያ ያደረጉት ከዚህ በፊት። ኦሮሞ ባሪያ የተደረገ በሁለት ነገር ነው። በሃይማኖትና ባሪያ ያደረጉት እነማን ናቸው? ባሪያ ያደረጉት እነኚህ ጽንፈኞች አብዛኛው ከአማራ መካከል ተነሳን የሚሉ አንድ ቋንቋ በምድር ላይ የሰማይ ቋንቋ ነው የሚሉት አንድ ብሔር በምድር ላይ ከዛ ብሔር የመጣ ነው እኛን ሌላ ደግሞ ባሪያ ነው የሚሉ ሰዎች አሉ። ፖለቲካሊ በሁለት መንገድ የኦሮሞን ህዝብ ዘርፎታል፣ የኦሮሞን ህዝብ ገሎታል፣ የኦሮሞን ህዝብ በዝብዞታል። አንደኛ በሃይማኖት ይመጣሉ። እዚህ ጋር ሚካኤል ቤተክርስቲያን፣ እዛ ጋር ገብርኤል ቤተክርስቲያን፣ እዚህ ጋር ማርያም ቤተክርስቲያን 40 ሄክታር 40 ሄክታር። በዚህ መካከል ደግሞ ክርስትናን ተቀበል ተብሎ ወደ ክርስትና ስትመጣ ስሚ መገርሳ ከሆነ ወልደ ሚካኤል ወልደ ገብርኤል። ከዛ ውጪ ደግሞ የተቀመጥክበት መንደር ላይ እዚህ ጋር ቡሾፍቱ ከመጣ ቡሾፍቱ የሚለው ስም አይመችም፣ ደርበዘይት ታረጋዋል። ይሄ ታሪክ የሚሰርቅ ትውልድ ታለን፣ የሀገርን ስም የሚሰርቅ ትውልድ ስም አይታለ አይደለ? የኛን ሰዎች ያደረጉት ነገር በጣም ይሄን የተሰራብን መርዝ፣ ይሄ መተት፣ ይሄ አጋንንት ተሰራ፣ ይሄ የሰይጣን ተልእኮ ተናናሽ የሆኑ እንደዚህ አይነት ነገር አሁን አደርጋለሁ ብትል የበሰበሰ ሙዝ ነው አይባል። ወልደ ኢየሱስ ወልደ ሚካኤል ወልደ ገብርኤል ወልደ አፍራሽና ወልደ ደንበላሽ ካልሆነ ክርስቲያን መሆን አይችልም እንዴ? ወልደ መገርሳና ወልደ ቶሎሳና ወልደ ገመቹ ለምን አይመጣም? ያታለ ሰዎችን ማንነት ዘርን መቀየር የመሬትን እነኚህ ሰዎች እኮ ያደረጉን ነገር የለም። መሬትን ነው ክርስትና አነሱት እንዴ? መሬት ይናገራል። እግዚአብሔር የፈጠረን ቦታ እግዚአብሔር የሰጠን ምድር ክርስትና አነሱ። ስሙ አፍራሽ ካልሆነ የአጋንንትን አሰራር ሊያፈርስ እንደማይችል አምኗል። ማይንድ ውስጥ ይሄ አለ። ከዛ ቤት ነው የመጡት የበሉት በቆሎ እስከ ዛሬ ከውስጣችሁ ያልተነቀለ በወንጌል የማይቀየሩ ቶሎሳ ነው ስሚ አፍራሽ አድርገዋል። የሚያፈርስ ከሆነ የአጋንንትን አሰራር ቶሎሳም ያፈርሳል፣ መገርሳም ያፈርሳል፣ አይታለ ገመቹም ያፈርሳል። አይታል ስማችን ይቀይራሉ። የመሬት ይሄ አይሆንም። አንድ ነገር ልንገር፣ እነኚህ ሰዎች ቤተክርስቲያን ተሰጥቷቸው በዚህ መርካት አቃቶ ምድርን ለማናወጥ ከጽንፈኛ ጋር ይህንን ብር በማነሳሳት ምንድነው የምታገኘው? ኦሮሞ ባለፈው በራሴ ቋንቋ ወንጌልን ሊስበክ ምናምን ስል ጦርነት ተፈጠረ፣ ግርግር ይፈጠራል። ምክንያቱ ምንድነው? በጣም ሰፊ የሆነ ሀብት አታል በሚካኤልና በገብርኤል በማርያም በጣም ሰፋፊ መሬቶች የተያዙ በኦሮሚያ ክልል ናቸው። አሁን ፍርሃት መጣ። ምን መፍራት ያስፈልጋል? በቋንቋ ይሰበክ ወንጌል አይታለ አይደለ? ኦርቶዶክስ ኦሮሞ እንደፈለገ በቋንቋው ይሰበክ፣ ሌላ ይሰበክ። ከዚህ በፊት በነበረው መንግስት አንድ ላይ ነው ቤተ መንግስቱን ቤተ ክህነቱን የሚደረገው ነገር አንድ ላይ ይደረጋል። አሁን ደግሞ አይ እናንተ ቤተ መንግስቱን እኛ እናስተዳድር፣ ቤተ ክህነቱን እናንተ ያዙ ሲባል ሌላ ነገር ተፈጠረ። ይሄ ማለት ብሔርተኞች ተጠቅጥቋል እዚህ ቤተ ክርስቲያን ውስጥ። ሌላ ደግሞ ጥላቻ የተሞሉ ሰዎች ተጠቅጥቋል እና የበላይ ነን የሚሉ ሰዎች ተጠቅጥቋል። ውጪ ተቀምጦ የዶላር ለቃሚ አንድ በስሙኒ ዶላርን የሚፈልጉ ሰዎች ሰርቶ የማይበሉ በሰው ደም የሚረኩ አይታለ አይደል? እንደዚህ ሰዎች የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ይሄ ልጅ ከማንኛውም ሰው በላይ ለኦርቶዶክስ ቤተክርስቲያን ሁለታ የዋለ ይሄ ሰው እውነታን ብንነጋገር ማለት የፈራረሰችውን ቤተክርስቲያን እንደገና አስታርቁ። ይሄ ልጅ እኮ እንደ ጠቅላይ ሚኒስትር ሳይሆን እንደ ልጅ ነው ያገለገላቸው። ይሄ ልጅ እኮ ማለት እንደ ጠቅላይ ሚኒስትር ብቻ ሳይሆን እንደ ሽማግሌ ነው ያገለገላቸው። ያስታርቋቸዋል። ዶክተር አብይን እኛ ማን ፈልጎ አያገኝም። እነሱ ሲሆን ግን ከቤተ መንግስት ወስዶ ቤተ ክህነት እነሱ ጋር ሄዶ ያነጋግራቸዋል። ጉልበታችሁን ስሙ፣ አስታርቋቸው፣ የሚገባቸውን ነገር ሰጥቶ ካርታ በሬ ምኑን ሰጥቶ ከዛ ውጪ ግን ቤተ መንግስቱን እስከሚሰጥ ድረስ አይታለ አይደለ? ፈርዖን ይሆናል፣ ከፈለገ ጎልያድ ይሆናል፣ ስም ይቀይሩለታል። ይሄ ሙሉ በሙሉ ምን ውስጣችሁ እንዳለ ታውቃለህ? የኦሮሞ ህዝብ ጥላቻ በውስጣችሁ ያለው እርሾ ሊቀመጡ አልቻሉም። በኋላ መሆን ያለበት የኦሮሞ ህዝብ ይሄንን ሊሸከማው ይችላል። የአዲስ አበባ ስሙ ተቀይሮ ፍንፍኔ ስሙ ተቀይሮ አዲስ አበባ ሌላ ከሆነ በኋላ በቀበሌ እኮ ፒያሳ፣ ለጋር፣ ምን ተራ፣ ወሎ ተራ፣ ሱማሌ ተራ፣ ምኑ ተራ ምናምን ብርብሰጎሮ፣ ለገማሊ ምኑ ተቀይሮ ምን ሁሉ ነገር ያልተቀየረ ነገር አለ። የመጡ ሰፈር ይቀየራል፣ የቤት ስም ይቀየራል፣ የሰው ስም ይቀየራል። እንደዚህ አይነት ነገር አይሆንም። አይ ሰው ባለው ስም ይቀመጥ ምናምን ሲባል ጦርነት ይነሳል። ባለፈው የትግራይን ህዝብ ሙሉ ጳጳስ ሙሉ ቄስ መጥቶ ምን ያደርጋል? ጦርነቱን ይባርካል።
መንገድ ገቡ እኮ እነኚህ ሰዎች ሁሉ አገር ገቡ እኮ እነኚህ ሰዎች አሁን ሀብታሙ ስጥ አንዳንድ ቀን ስለ አዳነች ጫማ ያወራል የወደቀ የሰው ጫማ ስንት ቁጥር እንደሆነ ሁላ ለማት ያዳለኝ ባይሺ ጫማ ገዛች አንዳንድ ቀን ጃኬት ገዛች አንዳንድ ቀን ደግሞ ቤት ገዛች ምናምን ይሄ የወደቀ የሰው ጫማ እየቆጠረ የሚያወራ ትውልድ ቁጭ ብሎ ትውልድ ሲሰማ እኔ በጣም ይደንቀኛል አይታለ ይሄ የሰው ጫማ ይሄ የቡዳ መንፈስ አለባቸው አይገርም የቡዳ መንፈስ በለበስነው ደስ አይላችሁ አይታ በበላን ደስ አይላችሁ ባወራን ደስ አይላችሁ ይሄ የቡዳ መንፈስ እግዚአብሔር ይገስጸው እኮ ያለው ጴንጤ አለ አይደለም ሙስሊም አለ ካቶሊክ አለ አድቬንቲስት አለ ሐዋርያቶች አሉ ሪፈ ባኖ ዋቀፈታ አለ ይሄ ሁሉ ከመንግስት ጋር እየተጣላ ሲውል አይታል ሙስሊም ይጣላል ከመንግስት ጋር አይታል ሙስሊም አሁን የሆነ ነገሩ አሁን ሙስሊም የሆነ ነገሩ ስነካ ይሄ ነገር እኮ ተነካ ብሎ ያ ነገር ከተስተካከለ የለም ሙስሊም በቃ ጸጥ መንግስት በሚለው መሰረት ነው ጴንጤ የሆነ ነገሩ ከተነካው ባለፈው ሰድ ሸገር አካባቢ ሙስሊም ወጣና መስጊድ ፈረሰብኛል መንግስት ደግሞ እንደዚህ አርጌ እኔ ደግሞ አርመዋለሁ ከተማውን አስተካክለዋለሁ ስለዚህ እንዲሰራለሁ ለመስጊድ ቦታ ሰጣለሁ ሲል ሙስሊም ሌላ ቀን ወጥቶ ሲናገር አይታል ወደ ቤቱ ነው የተመለሰ የሆነ ነገር ሲነካበት ለኡነቱ ደግሞ ለሃይማኖት ብቻ ስለቆመ ስለ ሃይማኖቱ ወጥቶ ያወራል ጴንጤ ደግሞ የሆነ ነገር ሲነካበት ወጥቶ ነገር የተነካ ይላል ይሄ ካቶሊክ እነኚህ ደግሞ እኮ የማይነኩትም የማይነካኩትም እኮ የለም አይታላለ ላይ ማውጣት አቃታቸው ከመንግስት ውስጥ እየነገርኩ ያለው ሙሉ እዚህ ሀገር ላይ ሙስሊምም ብዙ ጴንጤም ብዙ አቅም አለኝ ብሎ ሙስሊም ወጥቶ እንትስል አይታይ መስጊድ ፈረሰብኝ ብሎ ባለፈው ወጣ አይ መስጊዱ እዚህ ይሰራል ሲል እግዚአብሔር ይባርክ ብሎ ወደ ቤቱ ተመለሰ ጴንጤም እንደዛ አይታላል ይሄ ሙሉ አገሪቷን ይዜ እቺ 4 ኪሎ የምትባል ካልተያዘች አናርፍም አንኖርም ለምን ውስጡ ጥላቻ አለው ኦሮሞ ጠቅላይ ሚኒስትር እንዲሆን አይፈልግም ኦሮሞ በራሱ ሀገር እንዲያስተዳድር አይፈልግም ኦሮሞ በራሱ ሀገር በራሱ ቋንቋ እንዲያወራ አይፈልግም ይሄንን ወንድ ስለምናገር የሚጠሉ ሰዎች ካለ ምንም አይነት ነገር ሊራራቸው አይችልም ስለዚህ ሰው አሁን በኋላ እኔ መናገር ያለብኝ ከቤተ ክርስቲያን ከመንግስት ውስጥ መውጣት ከቤተ መንግስት እና ሌላኔ ሃይማኖት የኔ ነው የበላ የሚለው ነገር መቆም አለበት አብዛኛው የነሱ አስተማሪዎችና ቄሶች ጳጳስ ፕሮፌሰር ነኝ የሚል መጥቶ ይሰድበናል ቄስ ነኝ የሚል ይሰድበናል ጳጳስ ነኝ የሚል ይሰድበናል ያልተቀደተ ዳንስ ሲሆን አንደኛ አይደል እና ኢየሱስ እኮ ቢሰብኩ ኮኔ እኮ ኢየሱስ ያድናል የሚባል ከቤተ ክርስቲያን አይባረርም እኮ አላማ የኦሮሞን ህዝብ ባራይ ማድረግ ከአሁን በኋላ የኦሮሞ ህዝብ ወደርክም ጠላ ራሱን ሆኖ ይኖራል የራሱን ዳር ድንበር በስርዓት ይጠብቃል አታላደል የራሱን ማንነት ይጠብቃል ምክንያቱም ምንድነው ይሄ የድግምት መንፈስ ፈርሷል ይሄ አጋንንት አሰራር ፈርሷል ከዚህ በኋላ ኦሮሞ ኦርቶዶክስ ሆኖ ኦርቶዶክስ በራሱ ገደብና በራሱ ልክ ኦሮሞ ሙስሊም ሆኖ በራሱ ኦሮሞ ጴንጤ ሆኖ በራሱ አይታላደል በሙስሊሞች መካከል ብዙ ውዝግብ ስነሳታይ ለምን እንትና እንዲሆነ እዚህ ገባ እንገባ እንዲገባ ስትል አታየው ስለዚህ ይሄ መስተካከል አለበት 4 ኪሎ የአባታችን ቤተ መንግስት የአያታችን ቤተ መንግስት የኢቴ ቤተ መንግስት እያለ የሚደባደብ ቀንና ለሊት እንቅልፍ የሚከለክለን ህዝብ ነው 4 ኪሎ የአባትም የአያትም አይደለም 4 ኪሎ የህዝብ ነው አይታል አይደል በህዝብ የተመረጠ መሪ የሚኖርበት መኖራ ነው የኢትዮጵያ ቤተ መንግስት ናት ለሙስሊም እናት ትሆናለች ኦርቶዶክስ ቤተክርስቲያን ለክርስትና እናት ትሆናለች ለሙስሊም አትሆንም ለክርስትና ነው የምትሆነው ምን ስለሆነች ነው ለጴንጤና የምትሆነው አንተ ንገረኝ ምክንያቱም ክርስትናና ጠብቃ በማቆየቷ እንዴት አድርጋ በበትር ነው ያቆየችው ነው በእረኛ አይ ቤተክርስቲያን በምንድን ነው ያቆየችው ንገረኝ ለምሳሌ ቤተክርስቲያን ክርስትና ወደ ኢትዮጵያ ገባ ብለን ከምንላቸው ነገሮች መካከል 4 ነገሮች በምን ገባ እንትን በተጭኖ በተሳቢ እንዴት አድርጎ ነው ያስገቡ ለምሳሌ ኢትዮጵያዊ ጃንደረባን እናገኛለን አይደል ቅዱሳት መጻሕፍትን ስናጠና ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ እንደነበረ እዛ ይናገራል ሐዋርያት ወንጌል ሲሰብኩ ኦርቶዶክስ ቤተክርስቲያን ነበረች እኮ አሁን ቤዚካሊ ማለት ነው ሐሳቡ የኢትዮጵያዊ ጃንደረባ እዛ ሄዶ ወደ ኢየሱስ ክርስቶስ ወንጌልን ተልኮ ሰጥቶ ሄዶ ለኦርቶዶክስ ቤተክርስቲያን ነው ኮኔችዱና አሁንም ጡታችሁን አጥጉ እዛ ጡቱን እየጠቡ ያለው እዛ ቀሩ
አልመጡም። እሱን ሪስፔክት ማድረግ አያስፈልግም። ዝም ብለህ ወንጌል በማንም አይደገፍም። ኦርቶዶክስን አይደገፍም። ወንጌል ጴንጤን አይደገፍም። ወዳጄ የመጣበት መንገድ አልኩኝ። ወንጌል ነጭን ጥቁርን አይደገፍም። ወንጌል የሁሉ የበላይ ነው። እርዳታ አስፈልጎ እሱ ምንም ጥያቄ የለውም። በቃ እሱ ምንም ጥያቄ የለውም። የትኛው ነው ታዲያ ጥያቄ የሆነብህ? ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ወንጌሉ እንዲመጣ ያደረገችው አስተዋጽኦ የለም ልንል ግን አንችልም ብያለሁ። እኔ የወንጌልን ስታመጣ ላየውም ያንተ የምታወራ ፖለቲካል እንትና መጀመሪያ ገባ እንትና ገባ እዚህ ጋር ተቀመጠ ወንጌል ሰበከ ክርስቲያን ምን አለ ምን እንተናናል አለ ፖለቲካል ነው ብዬ ነገረዋለሁ። በቃ አንተ ብሔርህንና ሀገርህን እንዴት ነው የምታየው? እኔ ብሔርና ሀገርን የሚያየው የብሔሮች ስብስብ ሀገር ይሆናል። ብሔርን እንደዚህ ነው የማየው፣ ሀገርን እንደዚህ ነው የማየው። አይታል አይደለ? ብሔር አለኝ ኦሮሞ ነኝ። ኢትዮጵያ የሚለው አይታለ ዜግነቱ አይታለ ዜጋ ምንድነው ብለህ ብጠይቅ ኢትዮጵያ አይደል? ብሔሬ ደግሞ ኦሮሞ ነው። የብሔሮች ስብስብ ኢትዮጵያ ይሆናል። ይሄ ማለት ለኢትዮጵያ ያለኝ በጣም ትልቅ ክብር ነው። በአንድነት አምናለሁ፣ በሀገር አምናለሁ። ይሄ መካከል የማልቀበለው የብሔርን የበላይነት እኛ እናቅልሃለን። የቆንቃን የበላይነትን አልቀበልም እና ሀገር የሚሆነው የብሔሮች ስብስብ ናትና እንደዛ ነው የሚወስደው። ዘረኝነት ቅዱሳት መጽሐፍት የሚያወግዙት ነገር ነው። ነቢይ ገቢ ኩተማ ዘረኛ ነው ሲባል ሰምቻለሁ። ዘረኛ ነህ እንዴ? ነገርኩህ። እኔ ዘረኛ የሚባልበት ምክንያት ኦሮሞ ላይ አይታለም እየተደረገ ያለው ነገር ልክ አይደለም። ኦሮሞ ራሱን ሆኖ ኢየሱስን ማምለክ ይችላል ስላልኩ ዘረኛ ነው። ነገም ጨምሮ ዘረኛ ላይ ሌላ ስም የሚጨምሩልኝ ነገር ካለ ለመቀበል ዝግጁ ነኝ። ኦሮሞ ራሱን ችሎ በራሱ ስም በራሱ ምድር በራሱ ቋንቋ ኢየሱስን መስበክ ይችላል፣ መኖር ይችላል። ይሄንን ስናገር ግን ኦሮሞ የበታች አይደለም አይደል? ያ የሚታቆ እየተቆረቆረ ያለው በፊት በሃይማኖትና በተለያየ በፖለቲካ ከለላ አድርገ ትውልድን ስታሸማቅቅበት እየኖርኮ አሮጌ ልብስ ነው፣ ደቋል፣ አይለበስም፣ የተጣለ ልብስ ነው፣ ያደረ ምግብ ነው፣ አይበላም። ይሄንን ስለምናገር ብሔርተኛ ነው ይሉኛል። ለመቀበል ሌላ የሚያወሩት ነገር ካለ ዝግጁ ነኝ። ታዲያ አይደለ? ትልቁን ትንሽ አርጌ ትልቅ መሆን አትችልም። ምን ማለት ነው? አዋ ምንድነው ትልቅ? ይገባሃል? አልገባኝም። 60 ሚሊዮን በ110 ሚሊዮን ይሄንን መውሰድ ትችሏል አይደል? የኦሮሞ ህዝብ 60 ሚሊዮን ነው። ብሔር ብሔረሰብን አንድ ላይ ስንደምር 50 ይሆናሉ። የኢትዮጵያ ህዝብ 110 ሚሊዮን ይሆናል። ኢትዮጵያ ማለት ኦሮሞ ነው አይደል? ሌላውስ? ሌላም ኢትዮጵያ ነው። አይ እኮ ታዲያ ኢትዮጵያ ማለት ኦሮሞ ማለት ኢትዮጵያ ነው እየተናገርኩ ያለው ኦሮሞ ማለት አይታለ አይደለ? ምን እንደሚያክል እየነገርኩ ነው ያለው። ኦሮሞ ሰፊ ህዝብ ነው፣ የሚያኖር ህዝብ ነው፣ የሚያቅፍ ህዝብ ነው። የኦሮሞን ህዝብ እውነት ደብቄ ብሔር ብሔረሰብ እያልክ መሄድ ተገቢ አይደለም። ብሔር ብሔረሰቦች በኦሮሞ መካከል ገብተው ይኖራሉ። ደግ አረጉ፣ ነገም ከቻሉ ይኑሩት። ኦሮሞ ግን የትኛም ብሔር የትኛም አገር ገብተው ሲኖር አላየው። አይታለ አይደለ? ለምን እንደሆነ አንተ ራስህ መልስ የለም እንዴ? ስለማያቅፉ ነው። ኦሮሞ ማለት በራሱ ነገር ላይ እየተገፋ እየተጨቆነ እየተሰደበ ያለው ህዝብ ነው። ፍንፍኔን ብትወስድ ወይ አዲስ አበባ ብሎ ስም የተሰየመችውን ከተማ ብትወስድ የኦሮሞ ከተማ ናት፣ ግን በራሱ ከተማ ላይ ይሰደባል፣ ይገፋል። አይታለ ግን እየኖረበት ያለው ሌላ ብሔር ብሔረሰብ ነው። ናውጣልኝ ብሎ አልተኮሰብህም። ናውጣልኝ ብሎ አላባረረም። ቢሾፍቱ ሄደ ደርበዘይት ሄደ ብለህ ስምን ቀይረህ እየኖርክ ነው። ውጣልኝ አላለም፣ ግን ባለቤቱን ለማስወጣት ትሞክራለህ። ምን አይነት አመፃ እንደሆነ ይሄንን ስትናገር ብሔርተኛ ያደርጉሃል። ይሄንን ስትናገር ወንጌል ከዘርም ከምንም የተለየ ነው፣ ከቋንቋ የተለየ ነው። እዚህ ጋር ታዲያ አካሬባ እነዚህ እንደ ሙንከም እንደ አህያ ሰዎችን ተሸክመ መሄድ የለብንም እንዴ? በልክ እኮ ነው። እኛም እኮ ሰዎች ነን። ይሄ ማለት አዲስ አበባ
ውስጥ እኛ ስንንቀሳቀስ ጫማ ገዛችሁ ልብስ ገብዛችሁ ቤት ሰራችሁ የሚል የቡዳ መንፈስ የተቀመጠባችሁ ሁሉ ጊዜ በትላንትና ጭንቅላት የሚያስቡ የቴክኖሎጂ የሚል ትራንስፎርሜሽን ለውጥ የማይለውጣችሁ ሰዎች ምንድነው የምትለው